ከኢትዮጵያ ፌዴራል ፖሊስ የተሰጠ ወቅታዊ መረጃና ከፋኖ የተሰጠ መግለጫ በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሹመቶችን ሰጥቷል። የአሜሪካ የውጭ ጉዳይ ሚኒስትር ስለ ፋኖና ሸኔ ያስተላለፈው መልእክትም አለ። ሰላም ጤና ይስጥልኝ ውድ የፉል ዴይሊ አድማጭ ተመልካቾቻችን፣ እነዚህና ሌሎችም አጫጭር መረጃዎች ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ታዲያ እናንተም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ላይ ገንቢ አስተያየቶቻችሁን እያስቀመጣችሁ እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሹመቶችን ሰጥቷል። በዚህም መሰረት ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎሮዳን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ሚኒሶታን እንደያዙ የኮሎርዳ ሀገረ ስብከት እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዕንባቆም የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴም አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑን ከቤተ ክርስቲያናቷ ሕዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታል። አሜሪካ የፋኖና የኦሮሞ ነጻነት ጦር ወደ ሰላም ወደ ሰላም ድርድር እንዲመጡ ጠየቀች። በኢትዮጵያ ያለው ኤምባሲ ይህን መግለጫ አውጥቷል። ፋኖ እውነተኛና ሰላማዊ ዓላማዎችን ይዞ እንዲመጣ አጥብቆ ያሳስባል። የኦሮሞ ነጻነት ጦር በኦሮሚያ ያለውን ውጊያም ለማስቆም ለድርድር ጋር ወደፊት እንጠይቃለን። የፌዴራል መንግስት ያለምንም ኃይል ሰላማዊ መፍትሄዎችን መፈለጉን እንዲቀጥልና የዜጎቹን ደህንነትና ደህንነት ቅድሚያ እንዲሰጥ ጥሪ እናቀርባለን። ሰላምና መረጋጋት ለመከታተል ጊዜው አሁን ነው። የውጭ ጉዳይ ሚኒስትር አምባሳደር ኤርቪን ማሲንጋ ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄዎች ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ ስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎች ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎች የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመር ማጣራቱን ጀምሯል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ ስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ ማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው። ተጠርጣሪዎቹም የተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላት ነጭ ጋውን በማልበስ የሆስፒታሉ ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ ማድረግ፣ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ ሕክምና ሂደቱን በማደናቀፍ የህሙማን የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደቱ እንዲስተጓጎል አድርጓል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻ እና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎች የሙያዊ ስነ ምግባር ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል። በዚህ አጋጣሚ ህዝባቸውን እና ህግ አክብረው አገልግሎት እየሰጡ ያሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጠ ከዚህ ውጭ ሁከትና ብጥብጥ ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ያሳውቃል። ከዚህ በተቃራኒ ፋኖም የራሱን መግለጫ ሰጥቷል። የብልጽግናው ስርዓት እየተሽመደመደና የቀውስ አዙሪት ራሱን ሊያጠፋው ዋዜማው ላይ መገኘቱ ለአማራ ፋኖ ብሔራዊ ኃይል ጥሩ አጋጣሚ ሆኗል። የሐኪሞች ሰልፍና አመፅ አሁንም ተጠናክሮ ቀጥሏል። ተጨማሪ ማህበራዊ ምስቅልቅል ለስርዓቱ አስፈሪና እድሜውን የሚያሳጥር ሌላው አጋጣሚ ለትግላችን አጋዥ መሆኑ ነው። በብዙ የሀገሪቱ ክፍሎችም ቀውሱ ቀጥሏል።
ሁሉም የሚመለከተውና የዚህን ጸረ ሰው እና ጸረ አማራ ሀሳብ ያለውን ስርዓት ለማስወገድ ሁሉም የበኩሉን ዱላ እንዲያቀብል ጥሪ ብናደርግ እላለሁ። የአሜሪካ ኤምባሲ የወጣውን አነጋጋሪ መግለጫ ለአማራ ፋኖ ብሔራዊ ኃይል መልካም አጋጣሚ ሲሆን የአብይ አህመድና የብልጽግናው ደሴት ነዋሪዎችም ክፉኛ አስደንግጧል። አማራ ፋኖ ብሔራዊ ኃይልና ትግሉ የተሻለ ኃይል የኃይል ሚዛን ይዘው ከወጡ እብዱ ጠቅላይ ሚኒስትር እና ስርዓተ ወደ ጥልቁ የሚወረወርበት እድል ሰፊ ነው። ለአማራ ፋኖ ብሔራዊ ኃይል ጥሪ አድርገዋል። በተመረጠም እና በተሻለ ዲፕሎማሲ በቂ ማብራሪያ ቢሰጥበትም እድልና አጋጣሚው በተጨባጭ ትግበራ ኃይልን በአግባቡ ለመጠቀም የሚያግዝ ይሆናል። የብልጽግና መንግስት ትልቅ አቅም ድሮን በመሆኑ በድሮን የጨፈጨፉ ወገኖቻችንና የተጨፈጨፉ ወገኖቻችንና የደረሰውን ውድመት በተቀናጀ መንገድ መግለጫ ቢሰጥበትም ከተሰጠው መግለጫ ጋር አያይዞም አጋዥነቱና ተጠያቂ ለማድረግ እድል ይኖረዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶም ትኩረት እንዲሰጥበት እንመክራለን። በአማራ ሰማይ ስር በአየር ላይ አለሁ ቢልም በተግባር ባዶና በምኞት ህልሙ ሳይሳካ ከስሟል። በምልክትነት ሸዋ ምድር ላይ ብቻ ሲገኝ በስጋትን ደረጃ እየቀነሰ መጥቷል። ሸዋ ላይ የሚገኘው ቅሪቱም እና አስኳሉ ሲሆን እንደ ድርጅት አስቸኳይ መፍትሄ ሰጥቶ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሙሉ በሙሉ እንዲጸዳ በትብብር ፍጻሜውን ማስተካከል ይገባል። አማራ ፋኖ ብሔራዊ ኃይል ጎጃም፣ ወሎና ጎንደር በተጨባጭ ተወግዷል። በርካታ አድማ ብተናና ሚሊሻ ከርቶም አንደኛ ክፍለ ጦርን ተቀላቅሏል። በበርካታ አካባቢዎች ስልጠና፣ ሪፎርም፣ የማህበረሰብ ግንዛቤና የአደረጃጀት ስራዎች እየተሰሩ ነው። የአማራ ፋኖ ብሔራዊ ኃይል ዋና የጀርባ አጥንት በመሆን የህልውና ትግሉን አንድ ደረጃ ከፍ ለማድረግ እየተሰራ ነው። ተጠናክሮ ይቀጥላል። ጠላት በሰፊው እንቅስቃሴ አድርጎም በበርካታ አካባቢዎች ውጊያ እየተካሄደ ሲሆን በወገን የበላይነት ጠላትን እንዲያፍርም ተደርጓል። በዋናነት ግን በጠላት ላይ ራስ አሞራው ውብነህ ኮር እና ሜጀር ጄኔራል ውባንተ አባተ ኮር ያደረጉት ውጊያ የጠላት ቅስም እየሰበረ ነው። ሰብአዊና ቁሳዊ ኪሳራ እንዲሁም በርከት ያለ የሰው ኃይል እና ቁሳቁስም የተገኘበት መሆኑን ሰምተናል። አማራ ፋኖ ብሔራዊ ኃይል ጎንደር የህልውና ትግሉን አጠናክሮ ይቀጥላል። በማዕከላዊ ኮማንዶም ስበት ማዕከሉ አካባቢ ትኩረት ያደረገ ስራ ለመስራት ጅምሮቹ አሉ። አማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ንጉስ ሚካኤል ኮር ውጊያ ሲያደርግ የዋለ ሲሆን በጠላት አይቀጡ ቅጣት መመታቱን በርካታ የብልጽግና እጅ አስታጣቢዎች የብልጽግና አመራሮችን ጨምሮ እርምጃ ተወስዷል። በዚህ አጋጣሚ በሁሉም የወሎ ቤት አማራ ቀጠናዎች የወትሮ ዝግጁነትና በዚህ አጋጣሚ በሁሉም የወሎ ቤተ አማራ ቀጠናዎችም የወትሮ ዝግጁነት እና መሰል ስራዎችን በትኩረት እየተሰራ ሲሆን በተለይም አማራ አፋሕድን አነስተኛ የሰው ኃይልና አቅም ያፈረሰበትን መንገድ አስደናቂ ክስተት ነበር። በዚህም ለወገን ተጨማሪ አቅም የሚሆን የሰው ኃይልና ማቴሪያል ማግኘት ችሏል። አፋብኃ ወሎ ቤተ አማራ ውስጥ በርካታ አድማ ብተናና የስርዓት አገልጋዮች በብዙ ከርተው የሚገኙበት ሲሆን በአደረጃጀቱ ውስጥም በርካታ ከፍተኛ መኮንኖችም የህልውና ትግሉን እየመሩበት ያሉበት ቀጠና መሆኑን ልብ ይላል። በአጠቃላይ ህልውናው ትግሉ ደግሞ ሁለንተናዊ ቀናነታቸውን ይበል የሚያሳይ ነው። ጸረ የአፋሕድ ትግሉን በመቀልበስም ረገድ በከፍተኛ ደረጃ ስራ እየተሰራ ሲሆን ለጸረ ማጥቃት እንቅስቃሴው አስፈላጊ ስራዎችን እየተከናወኑ ይገኛሉ። በተለይም ሰራዊት በማደራጀት ማህበረሰቡን ግንዛቤ መስጠትም ብዥታ ያለባቸውን አመራር አካላት ላይ በቂ ግንዛቤ እየተሰጠ ይገኛል። የተሻለ ወትሮ ዝግጁነት በሁሉም ክፍለ ጦሮች እየተሰራ ይገኛል። እንደሚታወቀው ሸዋ ላይ ያለው የአፋሕድ ማህበራዊ መሰረቱን አጠናክሮና በአፋሕድ ስር ከነበሩ ግዛቶች በርካታ ሰራዊትን ሰርጎ እንዲገባ በማድረግ የኃይል ምጥጥኑ ተገማች አለመሆኑን በወገን ላይ ጫና ማሳደሩም የሚታወቅ ነው። በመሰረታዊነት ድርጅታችንና አመራሩን እረፍት በመንሳት ትልቅ ኃይል እንዳላቸውና ሸዋ ላይ ከእኛ በላይ ላሳር ያሉበት መንገድ አንድ ድርጅት ፈትኗል። እውነትና ንጋት እያደረ ይጠራል እንዲሉም አበው ያ ሁሉ መከራ እና አለመተማመን ተነዶ ዛሬ ላይ ሁሉም ሰራዊቶቻችን ህዝቡ አፋሕድን ለመዋጋትና የተቃጣብንን ወረራም ለመቀልበስ ሰፊ ስራዎችን እየሰራን እንገኛለን። በአጠቃላይ ህዝባችን የጫካውን ብልጽግና እስክንድርን ትሩ ፈረሰ እያሽመደምር ነው እንገኛለን። ነገር ግን አሁንም እንደ ድርጅት ጠንካራውንም የኃይል ሚዛን ይዘን ለመውጣትም የአፋብኃ ድርሻውንም እንዲወጣ በትኩረት እንሰራለን። ሁሉም ብርጌዶች ተለዋጭ መረጃ
የለም። የተጀመረው ራስን ወትሮ ዝግጁ የማድረግና በጥብቅ ዲሲፕሊን የሚመራ ኃይል ከመፍጠር አኳያ በአግባቡ እየተከናወነ ሲሆን የካድሬ ስልጠናዎችም በአፋሕድና እጅ አስታጣቢ አካላት እንዲሁም በመልሶ ማደራጀት ረገድ የተጀመረው ሁለንተናዊ ዝግጅትም ተጠናክሮ ይቀጥላል። በሁሉም ብርጌዶች ተመሳሳይ ስራዎች እንዲሰሩ የተደረገ ሲሆን የህልውናው ትግሉም እና የአፋሕድን የብልጽግና ሙሽራ በመሆን አስመልክቶ ሰፊ የማህበረሰብ ማንቃት ፕሮግራሞች የሚደረጉ ሲሆን የአፋሕድን ወረራ ለመቀልበስም በሚደረጉ ርብርብ ግን ሁሉም የድርጅት እና በሚመለከተው ባለድርሻዎች ያለንን አቅም ሁሉ እንድናዋጣም አደራ እንላለን። መረጃዎቹ እነዚህ ነበር። በሌላ መረጃ እስክንገናኝ ሰላም ጤና ይስጥልኝ።